አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ የሀገሬ ልጆች? ሰላም ናችሁ? ሰላም ናችሁ? በያላችሁበት የዓለም ጫፍ ሁሉ ብዝት ይበል። የዚህ የጦርነቱ ሜሴጅ ገብቶ አቋረጠብኝና አሁን ይኸው ሁሉንም ቅመሞች በእንደዚህ አዘጋጅቻለሁ። መንዲ ነው የምሰራው ማለት ነው። በእንደዚህ አዘጋጅቻለሁ። ዛሬ እኔ መንዲ ነው የምሰራው ማለት ነው። አሁን የቀረኝን ቅመም አስገባለሁ። ይሄኛው ምንድን ነው የሚባለው? ሰኖር ነው የሚባለው። ሰኖር ነው የሚባለው። ይሄን ሊገጥ ያለው እሱን አዘጋጅቻለሁ። ቆንጆ በርበሬ አለ፣ ቆረንፎዴ አለ፣ ሄል አለ፣ ነጭ ሽንኩርት አለ፣ ቃሪያ አለ። ነጭ ሽንኩርት በፍሬው ማለት ነው። አንድ ራስ ሽንኩርት ጎርጃለሁ። አንድ ራስ ሽንኩርት አድርጌያለሁ ማለት ነው። ከዛ ጋዝ ለኩሳለሁ ማለት ነው ውዶቼ። ጋዝ ለኩሳለሁ። ይሄን ጥቂት እሳት ካስመታሁት በኋላ የማደርገው እንትን ማለት ነው ዶሮውን አደርጋለሁ። ውሃ እለኩሳለሁ ማለት ነው ውዶችዬ፣ አደርጋለሁ ማለት ነው። እና ይሄንን አደርጋለሁ ማለት ነው ውዶችዬ። አሁን ይሄን አቁላላለሁ። ዘይት አደርጋለሁ። እንደዚህ አድርጌ ዘይት አደርጋለሁ ማለት ነው ውዶችዬ። ከዛ ዛሬ መንዲ ነው የምሰራው ማለት ነው። ዶሮ መንዲ ማለት ነው። እና ይሄን ይመስላል ውዶችዬ። ለማንኛውም እንደዚህ አድርጌ አዘጋጅቻለሁ እና ውዶችዬ አሁን ይሄንን እንደዚህ አድርጌ እንትን ብቻውን ትንሽ እሳት መስዋለሁ ማለት ነው። ከዛ እሳት ከስመጥነት በኋላ መንዲ ሲሰራ በእንደዚህ ዶሮውን አጣጥቤ በእንደዚህ አዘጋጅቻለሁ። መጀመሪያ በኋላው አላረገዋለሁ ማለት ነው። ትንሽ እንትን እንዲገባኝ ስለምፈልግ ማለት ነው። በኋላው እንደዚህ ገልጬ አስቀምጣለሁ ማለት ነው ውዶችዬ። እና እንደዚህ ካረኩ በኋላ ይሄንን እንደዚህ ካረኩ በኋላ እገለብጣለሁ ማለት ነው ውዶችዬ። እገለብጣለሁ ማለት ነው። ይሄ ውሃውን በደንብ አድርጋችሁ ቀለል ማድረግ ይጠበቅባችኋል ማለት ነው። ግን ቀስ ብላችሁ ናችሁ እንዳይላጥባችሁ፣ በኋላ ሰሩን ሲገባ ያስቸግራል ማለት ነው። ከሰላጣ እንዳይላጥባችሁ በጥንቃቄ ግልብጥ ታረጉታላችሁ ማለት ነው። በጥንቃቄ ማለት ነው። እንደዚህ አድርጌ እንደዚህ አድርጌ ገልብጫዋለሁ። ከላይ ቆዳው ትንሽ እንትን ማለት ስላለበት ማለት ነው፣ እንዳይነጥባችሁ ማለት ነው። ቆዳው እንዳይነጥባችሁ እንደዚህ ታረጉና በጥንቃቄ ግልጽ ታደርጋላችሁ። ከዛ እንደዚህ እንዳይነት እንደዚህ ይደረግና ቅመሙ ጣዕም ያነሳል ማለት ነው። አሁን እዚህ ጋር ቆንጆ በርበሬ የተፈጨና ከስበራ የተፈጨ አደርጋለሁ ማለት ነው። ከስበራ የተፈጨና ቆንጆ በርበሬ አደርጋለሁ። ማጫ አደርጋለሁ። ምንም ነገር ጨማምሬያለሁ። አሁን እንዳያችሁ ትኩስዬ አሁን ትንሽ የራሱ ውሃ ያወጣል አይደለ? እኔ ደግሞ
የተቃጠለ ስለመሰለኝ ትንሽ አሪፍ ነው፣ ግን ምንም እንትን አላለም። መጀመሪያ ላይ በጀርባው በቆዳው በኩል ስለጠበስኩት መጀመሪያ ላይ ማለት ነው። እኔ ሳደርግ በቆዳው በኩል ነው የምጠብሰው እና እሺ ውዶች አሁን ይሄንን እንትን ነው ይሄ ጥቁር ፍልፍል አስዋድ በእኛ ደግሞ ቆንጆ በርበሬ ማለት ነው የተፈጨ አደርጋለሁ። ከዛ እንደዚህ የሚያክል ካሙን በእኛ ምንድን ነው የሚባለው የድንብላል ፍሬ የተፈጨ አደርጋለሁ ማለት ነው። ከዛ ይሄን ካደረግኩ በኋላ እንደዚህ ውሃ እጨምራለሁ። ውሃ ያስጨምረኛል። አሁን ውሃ ያስጨምረኛል እና ውዶቼ ውሃ ያስጨምረኛል። አሁን ውሃውን እንደዚህ አደርጋለሁ። በዚህ መልኩ ሆኗል ማለት ነው። አብሮ ይበስላል። ምክንያቱም ዛሬ ለቤት ብቻ ነው የምሰራው፣ ለውጭ ስለማልሰራ ነው። ጨው እንደዚህ አደርጋለሁ። 2 ማጅ አድርጌያለሁ፣ ግን ላይበቃው ይችላል ማለት ነው። ጨው እንዳይበዛባችሁ እያያችሁ ማለት ነው። እና ውዶች ይሄንን ይመስላል ዛሬ የኔ የመንዲ አሰራር ማለት ነው። የመንዲ አሰራር ይሄንን ይመስላል ማለት ነው። እና አሁን ይሄን የመሰለ ይሆናል ከለሩ። በኋላ ሩዙ በሚገባ ሰዓት ማለት ነው ደስ የሚል ጣዕም ያለው ወይ ይሆናል ማለት ነው ውዶችዬ። እና ዛሬ እንደዚህ አድርጌ መንዲ እየሰራሁ ነው ማለት ነው። እና እንግዲህ እንደዚህ እናደርጋለን ማለት ነው። እሺ ውዶችዬ እንግዲህ አሁን እንትናችን እንደዚህ ሆኖ በስል ብሏል ማለት ነው። አሁን እንግዲህ እያንዳንዱን እያሳየኋችሁ ነው የሚገኘው። እንደዚህ ሆኖ በስሏል። ዶሯችን እየበሰለ ነው እና በደንብ ሲበስል እንትን እንላለን ማለት ነው። ይህንን ይመስላል እንግዲህ እንደዚህ ሆኖ በደንብ ጣዕሙ ጥት ብሎ በስሏል ማለት ነው ውዶችዬ። እና አሁን ይሄን ይመስላል እና እንግዲህ ዶሯችንን እናወጣለን ማለት ነው። እሺ ውዶችዬ እንግዲህ አሁን እነዚህን 3 ዶሮዎች ማነው እነዚህን 3 እንትኖች አዘጋጅቻለሁ ማለት ነው። አሁን እነሱን እቆርጣለሁ። ድንች ማለት ነው፣ ለመንዲ ማለት ነው። ያው እኔ ድንች እጠቀማለሁ። ውዶችዬ የሚገርማችሁ ነገር አንዳንዱ ድንች ማለት ነው ምንም ነገር የለም፣ ጥቁር ብቻ። ከየት ሀገር እንደሚመጣ አላውቅም። ጥቁር ብቻ ማለት ነው። እንደዚህ እከትፋለሁ ማለት ነው። እንደዚህ አደርግና ለብቻው ይጠበሳል ማለት ነው። ያው ግድ ነው መንዲ ሲባል እንደ አንድ ድንች የተበላሸ ነው እንደ ጌታዬ ምንም አንድ ድንች ሳላዴን ጨርሰው
ሙልጫ ነው። አይ ስሚላ አንዳንዴ ያናድደኛል። የሚገርም ነው በእውነት የሚገርም ነው። ይሄ እንዳለ በጣም ነው የሚያናድደው። አንድም ድንች ሳይገኝ ይቀራል።